በጣም ደስ ተመስገን። በጣም ስማሙ ቅዱስ አምላካችን ቆይ አንቺ እኮ መግባት አትችይም እንዴ? ለምን? ይሄ የወንዶች ገዳም ነው፣ ለሴቶች ግዝት ነው። ማለፍ አትችይም። አብረን እናስቀድሳለን፣ አብረን እንቆርባለን ተባብለን በጣም ደስ ይለኝ ነበርኩ፣ ግን አይቻልም። የገዳሙ ሕግ አይፈቅድም። ስለዚህ እኔ ምንድነው ማደርገው? ይኸውልሽ ቁርባኑ እዛ ለሴቶች በድንኳን ነው እየተደረገ ያለው። አብረን ግን ልንቆርብ አንችልም። ግን አትዘኝ፣ አንድ ነገር ሰምቼ ነበር። ምንድነው? ነይ ላሳይሽ። ነይ፣ ያው ደርሰናል እኮ በቃ ደረስን። አሁንስ ደከመኝ፣ በቃኝ። በእናትህ ደረስን እኮ። ምንድነው? ይኸው ቤተ መቅደሱ እየተሰራ እኮ ነው። ቤተ መቅደሱ ቅድም ያስከፋሽ ይኸው። ስለዚህ ሁለታችንም አብረን የምናስቀድስበት የእናቶች ቤተ መቅደስ ስጋው ደግሞ የሚወሰድበት እየተሰራ ነው። ለሁላችንም የሚሆነው ቤተ መቅደስ እየተሰራልን። ስለዚህ ተሰርቶ እንዲያልቅ ሁላችንም የተቻለንን ድጋፍ ማድረግ አለብን። ነይ እናግዝ። እናንተስ ይህ የምታዩት በአቡነ ያሳይ ግቢ ውስጥ የሚገኘው የእመቤታችን የመቅዱሳን የኪዳነ ምህረት ቤተክርስቲያን ነው። አብረን የምናስቀድስበት፣ አብረን ስጋው ደሙን የምንወስድበት ነው። እንደምታዩት ገዳማውያኑ እየሰሩ እዚህ አድርሰውታል። እናንተም የተለመደው ድጋፋችሁን ለማድረግ ከታች ባስቀመጥነው አካውንት የተለመደው ድጋፋችሁን አድርጉ። የጻድቁ በረከት የእመቤታችን የቅድስት ድንግል ማላጅነት ለእናንተ ይድረስ።